እኔ ማታበሉ ነው ግን አንተ ደደብ ያልከን እንዴት ተምረናል እያለ ደንቆሮ ብለህ ታስወጣናለህ እንዴ? ምን ሆነ? ደንቆሮ ማለት እኮ ያልተማረ ማለት እኮ አይደለም እኮ መስማት ማይችል። ምን ማለት ማይችል? መስማት ማይችል እናንተ ደግሞ መስማት አትችሉም ማለት ነው። እንዴት? ቪዲዮ አብሩ ስላችሁ አላበራችሁማ። እህታማቾች ናችሁ? የእናትም የአባትም ልጆች ናችሁ? የእናትም የአባትም እህታማቾች ናችሁ? ከዝኔ ናት። ከዝን ከከዝን ጋር መተኛት እንዴት ነው? ቆንጆ ነው በእውነት። ከዝን ስልህ ላይክ ዝምድና ብቻ ሳይሆን እኔና ሰው ጓደኝነትም ነው። ላይክ እንደ ጓደኛ ነው። ተከራይታችሁ ነው የምትኖሩት? አይ አይደለም። እናትና አባታችሁ ቤት ውስጥ? ታዲያ መማራችሁ ምንድን ነው ጥቅሙ? ከጥገኝነት ካላላቀቃችሁ? አይ አንዳንዴ ማለት ነው ፋሚሊህ ጋር ሆነ ታካብታለህ። መኒ ገንዘብ ትሰራለህ። እስከ ማስተርስ ትቆጥብና ማስተርስ ድረስ ተምራችሁ ቤተሰብ ጋር ሸክም አይከብድም? ሁለታችንም ባይዘው ጅማ ዩኒቨርሲቲ ነው የተማርነው። በእውነት እውነት ጅማ ሄጄ አይቼዋለሁ። ካምፓሱን በጣም ነው የሚያምረው። አዎ የኢንጂነሪንጉ ነው ይሄ ወደ እንትን ዳገቱ ላይ ያለው ወደ ጅማ አባጅፋር ስትይዥ ወደ እዛ ጋር ነው እሱ ሜንጊቢ። አይ ኢንጂነሪንግ ለብቻው ነው። እሺ ሁለታችሁም ባለትዳር ናችሁ? ይወደኝ ማን ነው? ሁለታችንም እንወዳለን። አይ አልሳደብም ብትጠሉኝም ሰው ፊሊንጉን ነው ሞኒ አይ መሳደብ አይደለም። አይ ጀስት በሪስፔክት ማለት ቁም ነገር ላይ በጣም የሚገርም አስተሳሰብ አለ በእውነት። ጀስት ይሄ ፈን ምናምን ማድረጉ ላይክ ብዙ ሰው አትራክት እንዲያደርግህ አድርጓል። ግን ቁም ነገር ላይ ደግሞ ይሄ ስፔሻሊ ትዳር ላይ ምናምን ያለህን አስተሳሰብ በጣም ነው የምወደው እኔ። አሁን ከቤተሰብ ጋር ናቸው? አሁን ከረንትሊ ያ እንዲህ ነው ቤተሰብ ፒስ ናቸው ማለት? አሁን መሀል መጥቼ በተኛ ይፈቅዱልኛል? ዛሬ ትንሽ ዲፕሬሽን ትንሽ አናትህን ነው የሚለፋዘር ዘበኛው ያስገባም ሲጀመር ተዘግቷል። ሁለት ሆናችሁ ሌላ ነገር ይፈጠራል ብለው ያስቡ መቼ? እንደዚህ ይሻላል። አይ ተዘቀዘቀን እንደዚህ ይሻላል። እንደሱ እንድትሆን ፈልጌ ነው። አይ እንደዚህ ጭራሽ በአንድ ኮንፈርት ነው የምተኙት? አረ መልሽ አንገታችን። ወንድ ልጅ ነው እኮ ለብቻ የሚተኛው። ማን ነው ስራ ያለው ከሁለታችሁ? ሁለታችን። አንቺ ምን ላይ ነው? ሁለታችሁ ኢንጂነሪንግ ነው የተማራችሁት? እኔ ነኝ ኢንጂነሪንግ። እኔ ጤና ነኝ። ከዛ ማስተርሳችሁን የሰራችሁት በምንድን ነው? እኔ በባዮ ኢንስትሩሜንቴሽን ኢንጂነሪንግ። አንቺስ? እኔ ኢመርጀንሲ ሰርጀሪ። ማን ነው እንቁ? ማን ነው ዲሊ? ሚሊሊ። እኔ እንቁ። አይ ደስ ትላላችሁ። ደስ የሚል ነገር ነው። ያ የተማረ ሰው ትወዳለህ? የምር እኔ የተማረ ሰው በጣም ነው የምወደው። ግን የተማረ ሰው ደግሞ አንዳንድ ደግሞ ደንቆሯል። ኔትወርካቸው ጠፋ። ደወሉላቸው ከቤት። ምን ትሰራላችሁ እናንተ እዛ ላይቭ ላይ? ቪዲዮ ባለማብራት ብቻ ደንቆሮ ግን አይከብድም? አይከብድም። ስንት አመታችሁ ነው? አሁን ከባዱ ጥያቄ ላይ ነው የመጣኸው። ለምንድን ነው የኖራችሁበትን እድሜ መናገር የሚከብዳችሁ ሴቶች? ባህሪ ያጠፋችሁትን ጥፋት ማመንና የኖራችሁበትን እድሜ መናገር በጣም ይከብዳችኋል። ችግር የለውም ብንናግርህም ግን ልገምት። አንቺ እንደ ፈረንጆቹ አቆጣጠር 1995 የተወለድሽው፣ እሷ ደግሞ እንደ ፈረንጆቹ 1997 እንደዛ። ማን ይመስላል ከሁለታችን ታላቅ? አንቺ። እኔ ጸይም ሰው ታላቅ ነው፣ ቀይ ሰው ታላቅ ነው። የወራት ነው ምን እኮ ቀይ ነኝ፣ ቀይ ዳማ ነኝ፣ ጠይም አይደለም። ድንቄም ቀይ። እኔ ግን በጣም ቀይ ነኝ። እሷ ነጭ ናት። በጣም ቀይ ነኝ። ሞን ሜቢ ላይቱ ሊሆን ይችላል። እሺ አንቺ በወራት የምትለያዩ ከሆነ እውነት 27 ዓመታችን ነው ሞኒ። ቆይ ልቀይረው መብራቱን
ሁለታችሁም? አዎ 27 ነን፣ ግን በወራት በሁለት ወር ምናምን እንበላለጣለን። የወገብ በሽተኞች ናችሁ? ወገባችሁን? ኧረ ፋይን ነው። ወገብ ገራሚ ነው። ምን አንዴ ቁጭ ብላችሁ ለምን አታወሩንም? ንቀት ነው። ቁጭ እንበል ላይ አይ እኔ እንደዚህ ነው ብቻ ያው ለክ እውነት በጣም ስርዓት ያለን ሴቶች ነን፣ እናፍራለን። ሞር በቃ ከዚህ በላይ እኔ ግን የተማረ ሰው ማግባት ፈልጋለሁ። ኧረ እባክህ ቀን ፈልግልሃለን። አይ አትፈልጊልኝ ራስ ሞን እኔ የምር ራስን የምትፈልገው እንትን ወንበር ገዛልሃለሁ። ሞኒ አንድ ቀን ማን ነበረ የሆነ ሰው የሆነ ወንበር እያሳየህ ነበር፣ እሱን ወንበር ገዛልሃለሁ። አይ ፕሮሚስ። ሀብታም ነሽ? ሀብታም ነሽ? ሀብታም ነሽ? ያው ማለት መኝታ ቤቴ እንደዚህ ከመሰለ ሀብታም አይደለሁ። ቆይ መጋረጃዬን ደግሞ ላሳየህ። በጣም ኤክስፔንሲቭ መጋረጃ ነው። አየኸው? ያውቀዋል። ዋት አየኸው? ሞን እሺ ወንበር ስንት እንደሆነ ታውቂያለሽ? ስንት ብር ነው ወንበር? ወንበር ገዛለሁ አልሽ፣ ጌሚንግ ቼር ገዛልሃለሁ አልሽ። ስንት ብር ነው? ኖርማሉ ይሄ የቢሮ ምናምን ኖርማሉ 11,000 ምናምን አለ። ሰው ያኛው ሊሆን የሚችለው ቢያንስ 40 ምናምን ሊሆን ይችላል። እና 40,000 ብር ለኔ ወጥተሽ ልከሽልኝ ነው? ምን ችግር አለው? በእውነት የምር ከዛን ገለይን አትጠቀምብኝም? በፍጹም አይ እኛ እኔ ቻታሳይኝ ስትተኙ ነው የማታፍሩት? አሁን እንዲህ ካሜራው የምታረው አንድ ቦታ አስተያቆሙት እንዲባት ኖ እንደቀጥል ያው እነስሽ እንደዚህ ተሰቃየን እኮ አንድ ቦታ በቃ አሁን ደስ አለኝ። እሺ አሁን በቃ አሪፍ ነው። እሺ ያዥ 1,000 ቆይ እሺ አንዴ ጠብቀኝ። ሞን ስልክ ሊያስ ለምን ስልክ ትይዣለሽ? ንግድ ባንክ ላይ አይደል የምትገቢው? በሌላ ስልኬ ነው ያለኝ። በዚህኛው ነው የሚይዘው 1,000 እና ለአንተ እኮ አይደለም እኮ ማስገብ እንዴ ለሻጩ እኮ ነው እኮ ሻጩን ነው ማስገባለሽ። አይ እንደዚህማ አይደለም። የት ነው የምትሰሪው? የት ነው የምትሰሪው? እኔ የኢምፖርት ሜዲካል ኢኩዊፕመንት ኢምፖርት ካምፓኒ። እሺ በወር ደሞዝሽ ስንት ነው? ግሮስ ሳላሪሽ? አይ ደሞዝ አይደለም የራሳችን ነው። እሷስ? ትቻለሁ። ለአንድ ማርክ ነበር የምትሰራው ወጣለች። እኔ አሁን ትቻለሁ። ወት ትክክለኛ ነገር ነው እያወራችሁ ያላችሁት? አዎ እንዴ ምን ሆነ ነው? ማን ነበር? ኢንጂነር ነሽ? ኤሌክትሪካል ኢንጂነር ነሽ? መካኒካል ኢንጂነር ነሽ? ምንድን ነሽ? እኔ ባዮሜዲካል ኢንጂነር። ጠርጥሬያለሁ። እንዴት አይነት ኤሌክትሪካል እና መካኒካል አትሆኝም? ኤሌክትሪካል እኮ ባይዘዊ ግማሹ ኮርስ እኮ ኤሌክትሪካል ነው። ባዮሜዲካል እውነት በጣም ነው ሪሌትድ ነው። የቱ በጣም ብዙ እንዴ ከላብ ጀምሮ ማለት ነው። ሰርኪዩት ምናምን። ጅማ ዩኒቨርሲቲ የመቼ ነሽ አንቺ? የመቼ ባች ነሽ? ገምት እስቲ። ወገቧን ያማታለች ልጅ በጣም ነው እንዴ? አይደለም ሆን የምር ስራ ነው ያልኩት። ደክሞኝ ነው ጌታ። በጣም ምን አይነት ስራ ነው የምትሰሪው? ምን አይነት ስራ ነው የምትሰሪው? ሜንቴናንስ፣ ኢንስታሌሽን፣ ቴንደር። የፖት ስትሾ የጋብቻ ቪዲዮ ማን ነው? የሰው አካውንተንት። ባለትዳር ሆነሽ ነው እንዴ የምትወሪው? ማለት
እግዚአብሔር ሆይ በህይወቴ በጣም የምፈራው እንደዚህ አይነት ሚስት እንዳላገባ ነው። እኔ ለማግባት በ21 በ20 በ23 ዓመቴ ማግባት እችል ነበር። እስካሁን 28 29 ዓመቴ ድረስ የቆየሁት ካገባው በጣም የምትወደኝ ሚስት ነው ማግባት ፈልገው። እኔን አግብታኝ በየላይቭ እንዲህ ካወራችን ምን ይጠቅመኛል?